ሰላም ጤና ይስጥልኝ ወደ ቻናላችን ተከታታዮች የዛሬ አዳዲስ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ተከታተሉ ጋብዘን አርዕስቱን አስቀድማለን። በአማራ ክልል ባለው ጦርነት በሺዎች የሚቆጠሩ ሴቶች መደፈራቸውና ጥቃት የተፈጸመባቸው መሆኑ ቢቢሲ አረጋገጠ። ሁለቱ የፖለቲካ ፓርቲዎች ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ ያቀረቡ። የቻይናው ጂሲኤል ግሩፕ ሆልዲንግ ሊሚትድ በታላቁ የኢትዮጵያ ህዳሴ ግድብ አካባቢ የዳታ ማይኒንግ ማዕከል መገንባት የሚያስችለው ስምምነት ተፈራረመ። የአውሮፓ ህብረት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጋዛን ግጭት ለማስቆም ያሳለፈውን ውሳኔ እንደተቀበለው አስታወቀ። ውድ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በመጋበዝ ወደ ዝርዝሩ እናልፋለን። በአማራ ክልል ባለው ጦርነት በሺዎች የሚቆጠሩ ሴቶች መደፈራቸውና ጥቃት የተፈጸመባቸው መሆኑ ቢቢሲ አረጋገጠ። ቢቢሲ ባሰባሰበው መረጃ ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች የአስገድዶ መድፈር ጥቃት እንደደረሰባቸው አመላክቷል። ቢቢሲ በክልሉ ከሚገኙ 47 ጤና ጣቢያዎችና ሕክምና ምንጮች ባገኘው መረጃ መሰረት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች የአስገድዶ መድፈር ጥቃት መድረሱ ሪፖርት ተደርገዋል። ከእነዚህም ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጂዎቹ ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ ስነ ልቦና ቀውስ ተዳርገዋል። ይሁን እንጂ በርካታ የወሲባዊ ጥቃት ተጎጂዎች መገለልን በመፍራት የአባላዘር በሽታ መያዛቸውን ወይም መጸነሳቸውን ላለማወቅ የተፈጸመባቸው የመደፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘት አይፈልጉም። የመድፈር ጥቃቶች በግጭቱ የተሳተፉ ባለ ሁለቱም ተፋላሚ ኃይሎች ማለትም በፋኖና በመንግስት ጸጥታ ኃይሎች የተፈጸሙ ቢሆንም የጤና ባለሙያዎች ከፋኖ ታጣቂዎች በበለጠ የመንግስት ወታደሮችን ማየታቸው ተናግረዋል። ታህሳስ 27 2017 ዓ.ም የኢትዮጵያ መከላከያ ሰራዊት አንድ ወታደር በሌሎች ወታደር እርዳታ የ21 ዓመቷ እናትን በእህቷ ልጅ ፊት እንደደፈራት ቢቢሲ በዘገባው አመላክቷል። ሁለት የፖለቲካ ፓርቲዎች ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ ያቀረቡ። ፓርቲዎቹ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሲሆኑ የኦሮሚያ ክልል መንግስት ጸጥታን ጨምሮ በተለያዩ ጉዳዮች እንዲያወያያቸው ጥያቄ አቅርበዋል። ፓርቲዎቹ ትናንት ህዳር 9 ቀን 2018 ዓ.ም በጻፉት የንዋይ ጥያቄ ደብዳቤ ከክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር ስለ ኦሮሚያና ኦሮሞ ህዝብ ለመወያየት ቀጠሮ እንዲሰጣቸው ጠይቀዋል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና ለተግባር ኢትዮጵያ እንደገለጹት የውይይቱ አጀንዳ በዝርዝር ይሁንታን ካገኙ በኋላ እንደሚቀልጡ ጠቅሰው በኦሮሚያ ክልልና አሁናዊ ተጨባጭ ሁኔታዎች ላይ ለመወያየት እቅድ እንዳላቸው ጠቅመዋል። ፕሮፌሰሩ በውይይቱ በዋናነት በክልሉ የሰላም ችግርና ሌሎች በክልሉ ችግሮች ላይም ውይይት እናደርጋለን ብለው ዝርዝር መረጃዎች ውይይት ሲጀምር እንደሚቀልጡልን ተናግረዋል። በተመሳሳይ የኦሮሞ ነጻነት ግንባር ኦነግ ቃል አቀባዩ አቶ ለሚ ገመቹ ለተግባር ኢትዮጵያ እንደተናገሩት የውይይቱ አጀንዳዎች ለክልሉ መንግስት ያቀረበው ጥያቄ ምላሽ ካገኘ በኋላ እንደሚገልጽ ነው። የክልሉ ሰላም ሁኔታ አሳሳቢ ደረጃ ላይ በመሆኑ ዋና የሙያያ ነጥብ መሆኑን ጠቅሰው የሙያያ ዝርዝር ነጥቦችን ከመግለጽ ተቆጥበዋል። ይህ የህዳር 9 ቀን 2018 ዓ.ም የንዋይ ጥያቄ ደብዳቤ ከ6 ዓመት በኋላ ኦነግ ያቀረበው ጥሪ መሆኑን ተገልጸዋል። ሁለቱም ፓርቲዎች የክልሉ መንግስት ምላሽ እየተጠባበቁ ቢሆንም የንዋይ ጥያቄ ተከትሎ እስካሁን ከክልሉ መንግስት የተሰጠ ምንም ምላሽ የለም። የቻይናው ጂሲኤል ግሩፕ ሆልዲንግ ሊሚትድ በታላቁ የኢትዮጵያ ህዳሴ ግድብ አካባቢ የዳታ ማይኒንግ ማዕከል መገንባት የሚያስችለውን ስምምነት ተፈራረመ። በተጨማሪም ለዳታ ማይኒንግ ማዕከሉ የሚውል ኃይል ገዢ ስምምነት መፈራረሙ ተገልጸዋል። ኩባንያው ሁለቱን ስምምነቶች የተፈራረመው ከኢትዮጵያ ኢንቨስትመንት ሆልዲንግ እና ከኢትዮጵያ ኤሌክትሪክ ኃይል ጋር ነው። ስምምነቱ ከኤሌክትሪክ ኃይል አቅርቦት ባለፈ የተለያዩ የኃይል ማዘርፎች፣ በኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያ ግንባታና በአቅመ ግንባታ ጉዳዮች ላይ በጋራ ለመስራት የሚያስችል መሆኑም የኢትዮጵያ ኤሌክትሪክ ኃይል አስታውቋል። ተቋማቱ በአገሪቱ የኤነርጂ ዘርፍ ላይ ትኩረት የሚያደርግ የኃይል ስርዓት ምርምር ኢንስቲትዩት ለመመስረት የሚያስችል መሆኑ በስትራቴጂካዊ አጋርነት ሰነዱ ላይ ተጠቁሟል ሲልም አክለው ገልጸዋል። በትግራይ ክልል በ52 የግል ኮሌጆች ላይ ስረዛና የእግድ ቅጣት ተጣለ። 43 ኮሌጆች ሙሉ በሙሉ እንዲሰረዙ ሲወስን 9 ኮሌጆች ደግሞ የተጠየቁት እስኪያሟሉ የእግድ ቅጣት ተላልፎባቸዋል። የትግራይ የቴክኒክ የሙያና የስራ ፈጠራ ቢሮ በእግድ ኮሌጆች ላይ የስረዛና የእግድ ቅጣት መጣሉም ይህም ባለፉት 2 ዓመታት በትምህርት ባለሙያዎች የተደረገ ጥናት መሰረት አድርገው መሆኑን ገልጸዋል። ከመንግስት ፍቃድ የተሰጣቸው ኮሌጆች ከትግራይ ጦርነት በኋላ የሚገኙት ሁኔታ ለማወቅ ተከታታይ ጥናትና ድጋፍ ማድረጉን አስታውቀዋል።
የስረዛ ቅጣት የሰጣቸው 43 ኮሌጆች የተማሪዎቻቸው መረጃ በተገቢ መንገድ እንዲሰጡ አሳስበዋል። የእግድ ቅጣት የጣለባቸው 9 ኮሌጆች ደግሞ ሊያሟሉት የተጠየቁ አሟልተው ሲገኙ እግዳቸው ይነሳል ብለዋል። እገዳው በማህበራዊ ትስስር ገጽ በተሰራጨ ደብዳቤ መስማታቸው እንዳበሳጫቸው ለቴክቪያ ኢትዮጵያ መቀለ አስተያየት የሰጡት የግል ኮሌጆች ማህበር አመራሮች የኮሌጃችንና የተማሪዎቻችን ክብር የሚነካ ተግባር ነው የተፈጸመው ብለዋል። ኮሌጆች በትግራይ ደም አፋሳሽ ጦርነት ከፍተኛ ውድመት እንደደረሰባቸው የክልሉ የሚመለከተው የአካልና የኢፌዴሪ የትምህርት ሚኒስቴርን ያውቃሉ። በእንደዚህ ሁኔታ ያለፉ የትምህርት ተቋማት መደገፍ እንጂ ማገድና መሰረዝ አይገባም ሲሉም ገልጸዋል። የአውሮፓ ህብረት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጋዛን ግጭት ለማስቆም ያሳለፈውን ውሳኔ እንደተቀበለው አስታወቀ። የጋዛን ግጭት እስከ ወዲያኛው ይፈታል ተብሎ የታመነበትን ባለ 20 ነጥብ የሰላም እቅድ ለቀጠናው አጠቃላይ ገጽታ አስፈላጊ መሆኑን ህብረቱ ገልጸዋል። የአውሮፓ ህብረት ቃል አቀባይ ኢንዋሪ አል አኖኒ በብራስለስ በሰጡት መግለጫ የተመድ ውሳኔ ሰብአዊ እርዳታ በሚገባበት የመልሶ ግንባታ በሚካሄድበትና ተቋማት የእድሳት በሚከናወኑበት ሁኔታ መምከሩና ውሳኔ ላይ መድረሱ ትልቅ እርምጃ ነው ሲሉ አወድሰውታል። ህብረቱ ከተመድና ከሌሎች ድርጅቶች ጋር በመሆን በጋዛ አስተማማኝ ሰላም እንዲኖር ይሰራል ብለዋል ቃል አቀባዩ። ምንም እንኳ የጸጥታው ምክር ቤት በጋዛ የሰላምና ደህንነት አስከባሪ ኃይሎች እንደሚገቡ ውሳኔ ቢደርስም ሐማስ ግን ውሳኔው አልተቀበለም ብለዋል። አሜሪካ ለሳውዲ አረቢያ የጦር ጀቶችን ልትሸጥ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት ማብራሪያ ሀገራቸው የኤፍ-35 የጦር ጀቶችን ለሳውዲ አረቢያ ለመሸጥ ነገሩን ያጤነች መሆኑን የገለጹት። ትራምፕ ይህን መግለጫ የሰጡት ደግሞ የሳውዲው አልጋ ወራሽ ልዑል መሐመድ ቢን ሳልማን በዋይት ሀውስ ጉብኝት ለማድረግ ከያዙት ፕሮግራም ጥቂት ቀደም ብሎ ነው። ትራምፕ ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሲሰጡ ሀገራቸው የኤፍ-35 የጦር ጀቶችን ለሳውዲ አረቢያ ትሸጣለች ነው ያሉት። እንደ ትራምፕ ገለጻ ሳውዲ አረቢያ በርካታ ጀቶችን ከአሜሪካ ለመግዛት እንደምትፈልግ መግለጻቸውን አናዶል ዘግበዋል። የተወደዳችሁ የቻናላችን ተከታታዮች የዕለቱ መረጃዎች እነዚህ ነበሩ። ቻናላችን ሳብስክራይብ በማድረግ ቤተሰብ እንድትሆኑ በመጋበዝ እንሰናብታችኋለን። ሰላም።